ሰላም እንዴት ናችሁ? ከዚህ በፊት ቴክ ማድረጋቸውን ትሬዶች ፖስት የማድረገው ትዊተር ጋር ነበረ። ነገር ግን በጣም ብዙ ሰው ትሬዶች እንዴት ኤክስኪዩት እንዳደረኳቸው የሚያሳይ ቪዲዮ እንድሰራላቸው ሲጠይቁኝ ነበረ። ከዚህ በኋላ ቴክ ማድረጋቸውን ትሬዶች በሳምንቱ መጨረሻ ላይ ቶፕ ዳውን የሆነ አናላይዝ ሰርቼ ቪዲዮ ፖስት የማድረግ ይሆናል ማለት ነው። በዚህ ሳምንት ቴክ ያደረኳቸው ሁለት ትሬዶች ይኖራሉ። እነሱን እንዴት ቴክ እንዳደረኳቸው በዚህ ቪዲዮ አሳያችኋለሁ ማለት ነው። ፎሎ የማድረገው ስትራቴጂ ምንድነው? ሁለት አይነት ስትራቴጂዎች አሉ የምከተላቸው። የመጀመሪያው ኳርተርሊ ቲዮሪ ይባላል። ከዛም ውስጥ ሲኩዌንሻል ኤስኤምቲ የሚባል የኤስኤምቲ አይነት አለ። እሱ ምንድነው? ኤቭሪ ሴሽን በአራት ኳርተሮች የተከፋፈለ ይሆናል። እዛ ኳርተሮች መሀል የሚኖረው ኤስኤምቲ ሲኩዌንሻል ኤስኤምቲ ይባላል ማለት ነው። እሱን ኋላ ስንገባበት በደንብ ማሳያችሁ ይሆናል። ከዛ ውጭ ሃይ ታይም ፍሬም የሆኑ ካንድል ክሎዘሮችን ድሮ ሊኩዊዲቲ እንዳውቅ ስለሚረዱኝ እነሱንም አብሬ እጠቀማለሁ ማለት ነው። ወደዚህ ቪዲዮ ስንገባ እነዚህ ሁለት ትሬዶች ቴክ ያደረኳቸው በዚህ ሳምንት የነሱን ቶፕ ዳውን አናላይዝ ይሆናል ማለት ነው የማሳያችሁ በዚህ ቪዲዮ። የመጀመሪያው ትሬድ ኤስኤንዲፒ ኤስ ጋር ሾርት የገባሁት ፖዚሽን ነው ሰኞ። ሁለተኛው ትሬድ ኤንኪው ሐሙስ ሾርት የገባው ተመሳሳይ ትሬድ ነው ማለት ነው። ስለዚህ መጀመሪያ የምናየው የኤስኤንዲፒ 500 ፖዚሽን ነው፣ ሾርት ፖዚሽን ነው ማለት ነው። ይሄንን ትሬድ እንዴት ቴክ እንዳደረኩት ከሃየር ታይም ፍሬም ጀምሬ ወደ ታች እየወረድን እናያለን ማለት ነው። ስለዚህ ከ4 ሃወር ቻርት እንጀምራለን ማለት ነው። ከዴሊ ቻርት መጀመር ይቻል ነበር፣ ግን ለዚህ ኬዝ ከ4 ሃወር ቻርት እንጀምራለን ማለት ነው። እዚህ ጋር የሚታያችሁ ነገር ምንድነው? እዚህ ጋር 4 ሃወር ፌር ቫልዩ ጋፕ አለ። ፕራይስ ያንን ፌር ቫልዩ ጋፕ ፊል አድርጓል። ሌላኛው ቅድም እንዳልኳችሁ አንድ ስትራቴጂ ደግሞ እንደ ሶስተኛ ስትራቴጂ የሚጠቀመው ኢንተርናል ቱ ኤክስተርናል ሬንጅ ሊኩዊዲቲ አለ፣ ኤክስተርናል ቱ ኢንተርናል ሬንጅ ሊኩዊዲቲ አለ። ያ ምንድነው? ኢንተርናል ሬንጅ ሊኩዊዲቲ ጋፖች ናቸው። ያን ጋፕ ፊል ካደረገ በኋላ የምንፈልገውን ኮንፊርሜሽን እዚህ ላይ ካገኘን ለኔክስት ድሮ ሊኩዊዲቲ የሚሆነው ኤክስተርናል ሬንጅ ሊኩዊዲቲዎች ናቸው ማለት ነው። ኢን ዲስ ኬዝ እዚህ ጋር ያለው ስዊንግ ሎ ከዚህ ጋር ያለው ስዊንግ ሎ እንደ ድሮ ሊኩዊዲቲያችን ወይም ደግሞ እንደ ታርጌታችን ልንጠቀመው እንችላለን ማለት ነው። ስለዚህ ከዚህ ጋር ያለው ነገር ምንድነው? ኢንተርናል ሬንጅ ሊኩዊዲቲ ያለ 4 ሃወር ጋፕ ውስጥ ነው። ከዛ በተጨማሪ ደግሞ ካንድል ቱ ክሎዘር እዚህ ጋር አለ ማለት ነው። ካንድል ቱ ክሎዘር ምንድነው? የፕሪቪየስ ካንድሉን ሃይ ቴክ አድርጎ አሁን ያለው ከረንትሊ ያለው ካንድል ከዛ በላይ ክሎዝ ማድረግ ሲያቅተው እና ሃዩን ቴክ ካደረገ በኋላ ስትሮንግ የሆነ ሪጀክሽን ሲያሳይ ያ ካንድል ቱ ክሎዘር ይባላል ማለት ነው። እዚህ ጋር እንደምታዩት ሃዩን ቴክ አድርጓል፣ ነገር ግን ከዛ በላይ ክሎዝ ማድረግ አልቻለም። ይሄ ሪጀክሽን ነው እያሳየ ያለ። ስለዚህ ከ4 ሃወር ጋፕ ውስጥ መሆኑ ኢንተርናል ሬንጅ ሊኩዊዲቲ ነው። ቀጣይ ሲክ የሚያደርገው ኤክስተርናል ሬንጅ ሊኩዊዲቲ ነው። እነዚህ ድሮ ሊኩዊዲቲዎች ነው። ከዛ በተጨማሪ ካንድል ቱ ክሎዘር እዚህ ጋር አለ ማለት ነው። እነዚህ ነገሮች እንዳሉ ሆኖ ከዚህ በተጨማሪ ኮንፊርሜሽን ማየት ይጠበቅብናል ማለት ነው። ኮንፊርሜሽኑ ምንድነው? አንደኛው የዚህ ካንድል ቱ ክሎዘር ሪጀክት ሲያደርገው ማየት ያለብን ኮንፊርሜሽኖች አሉ ማለት ነው። ታይም ፍሬም አላይመንት የምንለው ነገር አለ። እሱን በሌላ ቪዲዮ አስረዳችኋለሁ። ነገር በአጭሩ ለማስረዳት ያህል እዚህ ጋር ያለነው 4 ሃወር ታይም ፍሬም ላይ ነው። ይሄንን ሃይ የዚህንን 4 ሃወር ካንድል ሃይ ኮንፊርም ለማድረግ 15 ሚኒት የሆነ ቼንጅ ስቴት ኦፍ ዲሊቨሪ ማየት ይጠበቅብናል ማለት ነው። እሱንን ወደ ታችኛው ታይም ፍሬም ወርደን ኋላ ኮንፊርም ስናደርግ የማሳያችሁ ይሆናል። ከዛ ውጭ ግን ድሮ ሊኩዊዲቲያችንን እዚህ ሃየር ታይም ፍሬም ላይ ነው አውጥተን ወደ ታች የምንወርደው ማለት ነው። ስለዚህ የመጀመሪያው ድሮ ሊኩዊዲቲያችን የሚሆነው የለንደን ሎ ነው። እዚህ ጋር ትሬድ ገብታችሁ ከሆነ የለንደን ሎ ቴክ ሲደረግ ብሬክ ኢቭን ማድረግ ትችላላችሁ ማለት ነው። ከዛ ውጭ ፕሪቪየስ ዴይ ሎ ኦብቪየስ የሆነው ድሮ ሊኩዊዲቲያችን ይሆናል ማለት ነው። ቀጣይ የምንሄደው ወደ 1 ሃወር ታይም ፍሬም ነው።
እዚህ ታይም ፍሬም ላይ የምናያቸው ብዙ ነገሮች አሉ። ለዛሬ ግን ዊክሊ ሲኩዌንሻል ኤስኤምቲ ሰጥቷል እዚህ ጋር፣ እሱን ነው የማስረዳችሁ። ሶ ዊክሊ ሲኩዌንሻል ኤስኤምቲ ማለት ምን ማለት ነው? በሳምንቱ ውስጥ ያሉ ቀናቶች ይኖራሉ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ይኖራሉ ማለት ነው። ሶ በእነዛ ቀናቶች መካከል የሚኖር ኤስኤምቲ ሲኩዌንሻል ኤስኤምቲ ይባላል ማለት ነው። ሶ ሴሽኖች በኳርተር ይከፋፈላሉ ብያችኋለሁ። በእነዛ ኳርተሮች መካከል የሚኖር ኤስኤምቲ ሲኩዌንሻል ኤስኤምቲ ይባላል ማለት ነው። ሶ የዓርብ 20 አለ እዚህ ጋር፣ የዓርብ 20 አለ። ሰኞ ስንገባ የዓርብን 20 ቴክ አላደረግን ማለት ነው። ማነው ቴክ ያላደረገው? ኤኤስ እና ኤንኪው ቴክ አላደረጉ። ዩኤስ 30 ግን ወይም ዋይኤም ግን ያንን ሃይ ቴክ አድርጓል ማለት ነው። ይሄ ምን ክሬት ያደርጋል? ዊክሊ የሆነ ሲኩዌንሻል ኤስኤምቲ ክሬት ያደርጋል ማለት ነው። በቀኖች መካከል ያለ ኤስኤምቲ ፎርም ያደርጋል ማለት ነው። ሶ ኤስኤምቲዎች ብዙ ቦታ ላይ ሀፕን ያደርጋሉ። ነገር ግን እንደዚህ በኳርተሮች የተከፋፈሉ ኤስኤምቲዎች ሀፕን ሲያደርጉ ግን ከኤስኤምቲ በኋላ ኮንፊርሜሽኖች ይኖራሉ። እሱንም በሌላ ቪዲዮ ሰራላችኋለሁ። እነዛን ኮንፊርሜሽኖች ካረጋገጥን በኋላ ኤስኤምቲው ከኖርማል ኤስኤምቲ ይልቅ እነዚህ ሲኩዌንሻል ኤስኤምቲዎች ሆልድ ያደርጋሉ ወይም ደግሞ ሃየር ፕሮባቢሊቲ ይኖራቸዋል ማለት ነው። ነገር ግን ለአሁኑ ከ4 ሃወር ታይም ፍሬም ስለተነሳን ቀጥታ የምንሄደው ወደ 15 ሚኒት ታይም ፍሬም ይሆናል ማለት ነው። ቅድም እንደነገርኳችሁ ታይም ፍሬም አላይመንት የሚባል ነገር አለ። ሃይ ታይም ፍሬም የሆኑ ካንድሎች ከሎር ታይም ፍሬም ከሆኑ ካንድሎች ጋር ሲንክ የምናደርግበት ታይም ፍሬም አላይመንት የሚባል አለ። እሱንን ሌላ ረጅም ቪዲዮ ሰርቼ ወደፊት ማሳያችሁ ይሆናል። ለአሁኑ ግን ወደ 15 ሚኒት እንሂድና 4 ሃወር ላይ ያየነውን ነገር እንዴት ኮንፊርም ማድረግ እንደምንችል ላሳያችሁ ማለት ነው። ስለዚህ ቅድም 4 ሃወር የሆነ ቢሪሽ ካንድል ቱ አይተናል። ያን ካንድል ቱ ግን ኮንፊርም የምናደርገው ወደ 15 ሚኒት ታይም ፍሬም ወርደን ቼን ስቴት ኦፍ ዲሊቨሪ በማየት ነው ማለት ነው። ስለዚህ ቅድም ያየነው ፕሪቪየስ ካንድል ይሄ ነው። 10 ሰዓት ላይ የ4 ሃወር አዲስ ካንድል ፕሪንት ይደረጋል ማለት ነው። የ10 ሰዓቱ ካንድል ፕሪንት ሲደረግ የፕሪቪየስ ካንድሉን ሃይ ቴክ አድርጎ ነው የሚጀምረው ማለት ነው። ቴክ አድርጎ ነው ማለት ነው የጀመረው። ሶ ይሄ አዲሱ ሃያችን ነው ማለት ነው። ሶ ይሄንን ሃይ እንዴት ነው ኮንፊርም የምናደርገው? ከዚህ በኋላ ፕራይስ ተመልሶ ይሄንን ሃይ ቴክ አያደርገውም ብለን እንዴት ነው ኮንፊርም የምናደርገው የሚለውን ጥያቄ እንዴት ነው የምንመልሰው? ሶ ከዚህ ጋር ያለውን ሃይ ፎርም ለማድረግ ፕሪንት የተደረጉ አፕ ክሎዝ ካንድሎችን እናያለን ማለት ነው። ወደ ግራ ዞር ብለን ሶ 1-2 ካንድሎች አሉ እዚህ ጋር። እነዚህ 2 ካንድሎች ቢሪሽ የሆነ ስትሮንግ የሆነ ክሎጀር ካየን፣ ቪ ሼፕ የሆነ ክሎጀር ካየን፣ ቢሪሽ የሆነ ይሄ ሃይ ፕሮቴክትድ ነው ማለት ነው። ሶ ከዚህ በኋላ ቢሪሽ የሆኑ ፒዲአርዎች ላይ ኢንትሪ ተጠቅመን መግባት እንችላለን ማለት ነው። ቢሪሽ የሆኑ ፒዲአርዎችን ተጠቅመን ኢንተር ማድረግ እንችላለን ይሄንን ሾርት ፖዚሽን ማለት ነው። ራሱን ቼን ስቴት ኦፍ ዲሊቨሪውን ጋር ሴል ማድረግ እንችላለን። ከዛም ውጭ ደግሞ ሎወር ታይም ፍሬም የሆኑ ሲኩዌንሻል ኤስኤምቲዎችንም ተጠቅመን ያንን ትሬድ መግባት እንችላለን ማለት ነው። እሱንን አሁን እንዴት እንደገባሁት አሳያችኋለሁ ማለት ነው። ሶ ከ15 ሚኒት ታይም ፍሬም ወርደን 5 ሚኒት ላይ ነው ያለነው ማለት ነው። 5 ሚኒት ላይ የምናየው ኤስኤምቲ አይነት ምንድነው የሚሆነው? 90 ሚኒት ኤስኤምቲ ይባላል ማለት ነው። ሶ 90 ሚኒት ማለት ምን ማለት ነው? ሴሽኖቹ አንድ ቀን ስንት ሴሽን አለው? ኤዥያ አለ፣ ለንደን አለ፣ ኒውዮርክ አለ፣ ከዛ አፍተርኑን ሴሽን አለ ማለት ነው። ሶ እነዚህ እያንዳንዱ ሴሽኖች ለ4 ኳርተር ይከፋፈላሉ። 90 ደቂቃ ለሆነ ኳርተር ይከፋፈላሉ ማለት ነው። ሶ እዚህ ጋር ያለነው ኒውዮርክ ላይ ነው። ኒውዮርክ ለ4 ሴሽን ይከፈላል ማለት ነው። ሶ ከ6 ሰዓት ይጀምራል እስከ 7 ተኩል፣ ከ7 ተኩል እስከ 9 ሰዓት፣ ከ9 እስከ 10 ተኩል አለ። ከ10 ተኩል በኋላ ደግሞ እስከ 12 ሰዓት አዲስ ሴሽን ይጀምራል ማለት ነው፣ አፍተርኑን ሴሽን። ስለዚህ በእነዚህ በአንዷ ሴሽን መካከል
የሚፈጠር ኤስኤምቲ ከሆነ 90 ሚኒት ኤስኤምቲ ይባላል ማለት ነው። ስለዚህ 930 ኦፕን አድርገን 930 ኦፕን ሲያደርግ ምንድነው ያደረገው? የፕሪቪየስ ሴሽኑን ሃይ ቴክ አድርጎ ነው ቴክ ነው ያደረገው ማለት ነው። ሶ ከ7 ተኩል እስከ 9 ሰዓት ያለ አንድ ሴሽን አለ። የዛን ሴሽን ሃይ 930 ኦፕን ሲያደርግ ቴክ አደረገው ማለት ነው። ሶ ይሄ ክሊር የሆነ ሲኩዌንሻል ኤስኤምቲ ነው። ከዛ ውጭ ናስዳክ ያንን ሃይ ቴክ አላደረገም ማለት ነው። ከዚህ ጋር 930 ኦፕን ነው። ያኛው እንደምታዩት ቡሊሽ ነው፣ ይሄኛው ቤሪሽ ነው። ሶ በዚህ መካከል የሚፈጠሩ ሲኩዌንሻል ኤስኤምቲዎች እጅግ በጣም ስትሮንግ የሆኑ ነው የሚሆኑ ማለት ነው 930 ጋር ሀፕን የሚያደርጉ ሲኩዌንሻል ኤስኤምቲዎች። ስለዚህ ይሄ አዲስ ሃይ ፎርም አደረገ ማለት ነው። ሶ ይሄንን ሃይ ደግሞ ኮንፊርም የምናደርገው በምንድነው? በ5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ነው ማለት ነው። ነገር ግን ከዚህ ጋር 5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ የለንም። ፕራይስ ፌል ያደርጋል ከዚህ በታች ክሎዝ ለማድረግ። ከዛ በመቀጠል እንደገና አዲስ ሃይ ፎርም ያደርጋል ማለት ነው። ፕሪቪየስ ሃይን ቴክ ያደርጋል፣ የ9 ሰዓትን ሃይ ቴክ ያደርጋል። 10 ሰዓት ካንድል ኦፕን ሲያደርግ የ9 ሰዓትን ሃይ ቴክ ያደርጋል፣ አዲስ ሃይ ፎርም ያደርጋል። ይህንን ሃይ ፎርም ለማድረግ ፕሪንት የተደረገ አንድ ካንድል ነው ያለው፣ አንድ ቡሊሽ ካንድል ነው ያለን። ያንን ቡሊሽ ካንድል ስትሮንግ የሆነ ክሎዠር እንፈልጋለን አለ። ስትሮንግ የሆነ ክሎዠር ቤሪሽ የሆነ ያ ስትሮንግ የሆነ ክሎዠር ምን ይሰጠናል? 5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ሰጠን ማለት ነው። ስለዚህ ከዚህ በኋላ ይሄ ሃይ ፕሮቴክትድ የሆነ ሃይ ነው። ከዚህ በኋላ ቤሪሽ የሆነ ፒዲአርዎችን እንደ ኢንትሪ መጠቀም እንችላለን ማለት ነው። ሶ ቅድም 50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ አይተናል። ያንን 50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ የምንጠቀመው ለምንድን ነው? 4 ሃወር ያለውን ካንድል ያንን ስዊንግ ሃይ ኮንፊርም ለማድረግ ነው። 4 ሃወር ያለውን ፕላስ 50 ሚኒት ላይ ያለውን ማለት ነው። 5 ሚኒትን የምንጠቀመው ደግሞ 1 ሃወር የሆነ ስዊንግ ሃይ ኮንፊርም ለማድረግ ነው ማለት ነው። ሶ 1 ሃወር ላይ ብንሄድ ምንድነው የምናገኘው? ቤሪሽ የሆነ 1 ሃወር ካንድል ቱ ክሎዥር ነው ማለት ነው። ሶ 90 ሚኒት ኤስኤምቲ ያለ 10 ሰዓት ካንድል ኦፕን አደረገ፣ ፕሪቪየስ ካንድል ሃይ ቴክ አደረገ። ከዛ በኋላ ግን ከፕሪቪየስ ካንድሉ ሃይ በላይ ክሎዝ ለማድረግ አልቻለም። ይሄ ምንድነው የሚያሳየን? የዚህንን አሴት ዊክነስ ነው የሚያሳየን። ሶ ቤሪሽ የመሆን ፍላጎት እንዳለው ነው የሚያሳየን ማለት ነው። ሶ ሃይን ቴክ አደረገ፣ ስትሮንግሊ ሪጀክት አደረገ ማለት ነው። ሶ ይሄ ካንድል ቱ ክሎዥር ይባላል ማለት ነው። በመቀጠል ትሬድ ማድረግ የምንፈልገው ከዚህ በተቃራኒ ነው ማለት ነው። ሴል የሆኑ ፖዚሽኖችን ነው ማየት የምንጀምረው ማለት ነው። ስለዚህ ያንን 1 ሃወር እና 4 ሃወር ሃይ ስዊንግ ሃይ በምን ኮንፊርም አድርገን? አንደኛ ዊክሊ ሲኩዌንሻል ኤስኤምቲ ያለ፣ ከዛ በመቀጠል ያንን ስዊንግ ሃይ ደግሞ በ50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ እና በ5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ኮንፊርም አድርገን ማለት ነው። ሶ 4 ሃወር ካንድሉን ሃይ በ50 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ኮንፊርም አድርገን የ1 ሃወሩን ካንድል ደግሞ በ5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ኮንፊርም አድርገን ማለት ነው። ከዛ በመቀጠል ደግሞ 90 ሚኒት ሲኩዌንሻል ኤስኤምቲ አለ ማለት ነው። ሶ እነዚህ ነገሮች ተደማምረው ቤሪሽ የሆነ ቢያዝ እንዲኖረኝ አደረገኝ ማለት ነው። ሶ ይሄንን ቤሪሽ ቢያዝ ይዤ ከዚህ በኋላ ኢንትሪ ነው የምፈልገው ማለት ነው። እንደነገርኳችሁ ቅድም ስትሬት ቼንጅ ስቴት ኦፍ ዲሊቨሪው ላይ መግባት ይቻላል። ከዛም ውጭ ደግሞ አይ ጋፕ ነው የሚመቸኝ ላለ ሰው ደግሞ ፌር ቫልዩ ጋፖችን መጠቀም ይችላል። ሌላም ነገሮችን የሚመች ኦርደር ብሎክ የሚመቻችሁ ኦርደር ብሎክ ጠብቃችሁ መግባት ትችላላችሁ ማለት ነው። እንደኔ ግን የሚመክራችሁ ቼንጅ ስቴት ኦፍ ዲሊቨሪ እንደ ኮንፊርሜሽን ስለምንጠቀመው ከዚህ ቼንጅ ስቴት ኦፍ ዲሊቨሪ በኋላ ኤኒ የሆነ ፒዲአር እንድትጠቀሙ ነው። ሰው ጋፕ የለም ብላችሁ ሴታፑን መተው የለባችሁም። ኦርደር ብሎክ ክሬት አላደረገም ብላችሁ ደግሞ ሴታፑን መተው የለባችሁም። ስለዚህ ቼንጅ ስቴት ኦፍ ዲሊቨሪ አፕ እንዳደረገ ራሱ ቼንጅ ስቴት ኦፍ ዲሊቨሪ ላይ መግባት ትችላላችሁ። ቴኔክስ ካንድል ፕሪንት እንደሆነ መግባት ትችላላችሁ። የምትፈልጉትን ነገር ለማየት ስትሉ ሴታፑ እንዳያልፋችሁ በሚል ነው። ሶ እኔ ሾርት ፖዚሽን ኦፕን ያደረኩት ኔክስት ካንድል ነው ማለት ነው። ቼንጅ ስቴት ኦፍ ዲሊቨሪ እንደተመለሰ ይሄንን ፖዚሽን ከፍቼዋለሁ ማለት ነው። ስቶፕ ሎስ ከዚህ ሃይ ላይ ነው የነበረው። ታርጌቴ ደግሞ የነበረው የመጀመሪያው ድሮ ሊኩዊዲቲያችን ምንድነው ያለው? የመጀመሪያው ድሮ ሊኩዊዲቲያችን ምንድነው? የለንደን ሎ ነው። እሱን ነበር ታርጌት ያደረኩት ማለት ነው።
ከዛ ውጭ ትሬዱን መያዝ የሚፈልግ ሰው እስከ ፕሪቪየስ ዴይ ሎ ድረስ መያዝ ይችል ነበረ ማለት ነው። ሶ ድሮ ሊኩዲቲያችሁ ታፕ ከተደረገ በኋላ ትሬዱን የመያዝ ፍላጎት ካላችሁ አትሊስት ብሬክ ኢቭን አድርጋችሁ መያዝ ይኖርባችኋል ማለት ነው። ሶ ሰኞ ላይ ቴክ ያደረኩት ትሬድ ይህንን ይመስላል ማለት ነው። ኔክስት ደግሞ ኤንኢኪው ጋር ቴክ ያደረኩትን ፖዚሽን እናያለን ማለት ነው። ኤንኢኪው ጋር ሾርት የገባሁት ፖዚሽን ይህንን ይመስላል። ዴይሊ ስኩዌንሻል ኤስኤምቲ 90 ሚኒት ስኩዌንሻል ኤስኤምቲ ያለ 15 ሚኒት ቼን ሴት ኦፍ ዲሊቨሪ ያለ 5 ሚኒትም ቼን ሴት ኦፍ ዲሊቨሪ ያለ። ሶ ይህን ትሬድ እንዴት እንደገባሁት ከ20 ታይም ፍሬም ጀምሮ እንየው ማለት ነው። ሶ ለዚህኛው ትሬድ አናላይሲሳችን የሚጀምረው ዴይሊ ቻርት ላይ ይሆናል ማለት ነው። ሶ ዴይሊ ቻርት ላይ ምን አለ? ከሮብ እንጀምራለን። ሶ ሮብ ላይ ምንድን ነበረ? የሮብ ካንድል ቱ ክሎዘር እናያለን ማለት ነው። ሶ ሮብ ምንድን የተፈጠረው? ፕሪቪየስ ዴይ ሃይ ቴክ አደረገ፣ ሪጀክት አደረገ ማለት ነው ክሎዝ ለማድረግ። ሶ ይሄንን ሪጀክሽን በ1 hour ቼን ሴት ኦፍ ዲሊቨሪ ኮንፊርም አድርገናል ማለት ነው። ስለዚህ ድሮ ሊኩዲቲያችን የሚሆነው ምንድነው? ፕሪቪየስ ዴይ ላይ ነው ማለት ነው። ግን በዚህ ቀን ሮብ ላይ ዲሊቨር ማድረግ አልቻለም ይሄንን ድሮ ሊኩዲቲ ማለት ነው። ሶ the next day ኦፕን እንዳደረገ ሃዩን ኮንፊርም እናደርግና በ1 hour ቼን ሴት ኦፍ ዲሊቨሪ ታርጌታችን የሚሆነው የፕሪቪየስ ዴይ ሎ ነው ማለት ነው። የማክሰኞ ሎ ይሆናል ማለት ነው። ሶ ሃዩን ቴክ አደረገ፣ ሮብ ሪጀክት አደረገ፣ 1 hour ቼን ሴት ኦፍ ዲሊቨሪ ኮንፊርም አደረግን። ሶ ይሄ ስዊንግ ሃይ ኮንፊርም አደረግን ማለት ነው። ስዊንግ ሃይ ከዚህ በኋላ ከዚህ ተቃራኒ የሆነ ፖዚሽን ሾርት ፖዚሽኖችን እንፈልጋለን ማለት ነው። ሶ ከዚህ በኋላ ሐሙስ ላይ ማየት የምንፈልገው ምንድነው? ኦፕን ሃይ ሎ ክሎዝ ነው ማየት የምንፈልገው ማለት ነው። ሶ እቺ ካንድል ራሷ ኦፕን ሃይ ሎ ክሎዝ ነው ማየት የምንፈልገው። ሶ ይሄንን ገና የሐሙስ ካንድል ፕሪንት ሳይሆን ፕሪዲክት እናደርጓለን ማለት ነው። ኔክስት ካንድሉ ምን ሊመስል እንደሚችል ከዚህ በመቀጠል ወደ ሎወር ታይም ፍሬም በመሄድ ሴትአፖችን እንፈልጋለን ማለት ነው። ወደ 1 hour ታይም ፍሬም ስንወርድ የምናገኘው ፕራይስ አክሽን ይሄንን ነው ማለት ነው። ሶ ማየት የፈለግነው ፕራይስ አክሽን ምንድነው? ኦፕን 8 ሰዓት ላይ ከዛ ሃይ ፎርም እንዲያደርግ ያንን ሃይ ደግሞ በ1 hour ቼን ሴት ኦፍ ዲሊቨሪ ኮንፊርም እንዲያደርግ ከዛ በኋላ ወደ ድሮ ሊኩዲቲያችን እንዲወርድ ማለት ነው። ሶ ይሄ ነው ቢያዛችን፣ ይሄ ነው ድሮ ሊኩዲቲያችን፣ ይሄ ነው። ከዚህ በኋላ ማርኬት ኦፕን 9:30 ላይ ኦፕን እስኪያደርግ እንጠብቃለን። ከዛ በኋላ ኤክስኪዩት ላይ ማድረግ እንሞክራለን ማለት ነው። ሶ ከ9:30 በፊትም ኤክስኪዩት ማድረግ ትችላላችሁ፣ ከዛ በፊትም ኤክስኪዩት ማድረግ ትችላላችሁ። ይሄ ፐርሰናል የሆነ ፍላጎት ነው የሚሆነው ማለት ነው። ሶ ከዛ በፊት ኤክስኪዩት ማድረግ የምትፈልጉ ካላችሁ ያው ለእናንተ የሚሰራውን ስትራቴጂ መጠቀም ትችላላችሁ ማለት ነው። ሶ ሃይ ቴክ አደረግን፣ እዚህ ጋር ሊኩዲቲ ቴክ አድርገናል፣ ሪጀክት አደረግን፣ ካንድል ቱ ክሎዘር እዚህ ጋር ፎርም አደረግን። ከዛ በመቀጠል ይሄንን ስዊንግ ሃይ ፎርም ለማድረግ ፕሪንት የሆኑ ሁለት ካንድሎች እዚህ ጋር ይታያሉ። ሶ እነዚህ ሁለት ቡሊሽ ካንድሎችን ስትሮንግ የሆነ ቢሄሽ ካንድል ክሎዝ እንዲያደርግባቸው እንጠብቃለን ማለት ነው። ሶ እዚህ ጋር ስትሮንግ የሆነ ቢሪሽ ክሎዘር አለ። ይሄ የሚያሳየን ምንድነው? ይሄ ሃይ ከዚህ በኋላ ፕሮቴክትድ እንደሆነ ሶ ይሄ ቀንም ሮብም ሃዩን ሴት እንዳደረገና ከዚህ በኋላ ወደዚህ ሃይ እንደማይመለስ ነው ኮንፊርም ያደረግን ማለት ነው። ይሄን ደግሞ በኋላ በኤስኤምቲ ኮንፊርም እንዴት እንደምናደርገው አሳያችኋለሁ። ሶ ይሄን ሃይ ኮንፊርም አድርገናል። ከዚህ በኋላ የምንፈልገው ሴትአፕ ምን ይሆናል ማለት ነው? ቢሪሽ የሆነ ሲኩዌንሻል ኤስኤምቲ ይሆናል ማለት ነው። ወደ ድሮ ሊኩዲቲያችን የሚያመራንን ኤስኤምቲ እንፈልጋለን ማለት ነው። ሶ ከ1 hour ስንወርድ 50 ሚኒት ላይ 9:30 ማርኬት ኦፕን ያደረገ። ማርኬት ኦፕን ሲያደርግ ወይም ዩኤስ 30 የፕሪቪየስ ሴሽኑን ሃይ ቴክ አደረገ ማለት ነው። ሶ የ9:30 ኦፕን ነው። የፕሪቪየስ ሴሽኑ ማለት የለንደንን ሃይ ቴክ አደረገ። ኤንኪው ግን ይሄንን ሃይ ቴክ ለማድረግ ፌል አደረገ ማለት ነው። ሶ ያ ምን ፎርም አደረገ? ቢሪሽ የሆነ
ሲኩዌንሻል ኤስኤምቲ ፎርም አደረገ ማለት ነው። ሶ ይሄ የሚያሳየን ከዚህ በፊት የነበረን ቢያዝ ቢሪሽ የነበረው ቢያዝ ልክ ነበር ማለት ነው። ሶ በዛ ዳይሬክሽን ያገኘነውን ኤስኤምቲ በዛ ዳይሬክሽን የምናገኘው ሲኩዌንሻል ኤስኤምቲዎች በጣም ሃይ ፕሮባቢሊቲ ሴታፖች ናቸው ማለት ነው። ስለዚህ ስዊንግ ሃይ ያለን ከዛ በመቀጠል ይሄን ስዊንግ ሃይ ኮንፊርም ለማድረግ የምንጠቀመው እንደነገርኳችሁ ይሄንን ስዊንግ ሃይ ፎርም ለማድረግ ፕሪንት የሆኑት ቡሊሽ ካንድሎች አሉ እዚህ ጋር 3 ካንድሎች እነሱን ስትሮንግ የሆነ ቢሪሽ ክሎጀር ማየት እንፈልጋለን ማለት ነው። እንደምታዩት እዚህ ጋር ስትሮንግ የሆነ ቢሪሽ ክሎጀር ፎርም አድርጓል። ስለዚህ ይሄ ስዊንግ ሃይ ከዚህ በኋላ ኮንፊርም ሆኗል ማለት ነው። ከዚህ በመቀጠል ቢሪሽ የሆነ ፒዲአርዎችን ለመሸጥ መጠቀም እንችላለን ማለት ነው። ሶ ከዚሁ ጋር ቼንጅ ስቴት ኦፍ ዴሊቨሪው ጋር ራሱ መሸጥ እንችላለን። እዚህ ጋር ፌር ቫልዩ ጋፕ አለ እሱ መጠቀም እንችላለን። ኢንቨርዥን ፌር ቫልዩ ጋፕ አለ እዚህ ጋር እሱን መጠቀም እንችላለን። ስቶፕ ሎሳችን የሚሆነው ይሄ ሃይ ነው። ለምንድን ነው ይሄ ሃይ የሚሆንበት ምክንያት ፕሮቴክትድ የሆነ ሃይ ስለሆነ ነው። ፕሮቴክትድ የሆነው እንዴት ነው? በ15 ሚኒት ቼንጅ ስቴት ኦፍ ዴሊቨሪ ማለት ነው። ሶ ከዛ በተጨማሪ ደግሞ ምንድን ነበረ 1 ሃወር ካንድል ቱ ክሎዥር ነበረ ማለት ነው። ሶ ከዚህ ጋር እንደምታዩት የ9 ሰዓት ካንድል የ8 ሰዓትን ፕሪቪየስ ካንድሉን ቴክ አደረገው። ከዛ በኋላ ግን ከዛ ከሃዩ በላይ ክሎዝ ማድረግ አልቻለም ማለት ነው። የሚያሳየን ሪጀክሽን ነው ቅድም እንዳልነው። ነገር ግን ይሄ ሪጀክሽን በ5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ኮንፊርም መሆን አለበት። ይሄንን ሃይ ኮንፊርም ለማድረግ ፕሮቴክትድ የሆነ ሃይ እንደሆነ ኮንፊርም ለማድረግ ከዛ በተጨማሪ ደግሞ 1 አወር ፌር ቫልዩ ጋፕ ላይ ነው ይህ ካንድል ቱ ክሎዥር ኦከር ያደረገው ማለት ነው። ይሄ ደግሞ ሃይ ፕሮባቢሊቲ እንዲኖሩ ያደርገዋል ማለት ነው። ጋፖች ጋር ፎርም የሚያደርጉ ካንድል ቱ ክሎዥሮች በጣም ስትሮንግ ነው የሚሆኑት። ቅድም እንዳሳያችሁ የሰኞ ሴታፑም 4 አወር ፌር ቫልዩ ጋፕ ውስጥ ነው 4 አወር ካንድል ቱ ቢሪሽ የሆነ ካንድል ቱ ፎርም ያደርግና ጋፕ ውስጥ ፎርም የሚሆኑ ካንድል ቱ ክሎዥሮች ጋፕ ውስጥ ፎርም የሚያደርጉ ሲኩዌንሻል ኤስኤምቲዎች በጣም ስትሮንግ የሆነ ፕሮባቢሊቲ ነው የሚኖራቸው ማለት ነው። ሶ ይሄንን 1 ሃወር ካንድል ቱ ክሎዥር ኮንፊርም የምናደርገው በምንድን ነው? በ5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ይሆናል ማለት ነው። ስለዚህ 5 ሚኒት ጋር ስንወርድ ቅድም ያየነው ስዊንግ ሃይ ያለ 1 ሃወር ጋር ያንን ሃይ ቴክ አደረገ። የ8 ሰዓትን ሃይ ክሎዝ ማድረግ አልቻለም፣ ሪጀክት አደረገው። ከዛ በመቀጠል 9:30 ኦፕን አደረገ፣ ሃይም ቴክ አደረገ፣ ፌል አደረገ። ከዛ በመቀጠል ማየት የምንፈልገው ምንድነው? ቼንጅ ስቴት ኦፍ ዲሊቨሪ ነው ማለት ነው። ሶ የዚህን 1 ሃወር ካንድል ሃይ ኮንፊርም ለማድረግ 5 ሚኒት የሆነ ቼንጅ ስቴት ኦፍ ዲሊቨሪ ማየት እንፈልጋለን። ሶ ይሄን ሃይ ፎርም ለማድረግ ፕሪንት የተደረጉ ካንድሎች አሉ እዚህ ጋር 1 2 3 4 5 ካንድሎች ማለት ነው። እነዛ ካንድሎች ጋር ስትሮንግ የሆነ ቢሪሽ 5 ሚኒት ክሎዥር ማየት እንፈልጋለን ማለት ነው። እንደምታዩት ቢሪሽ የሆነ 5 ሚኒት ቆንጆ ክሎዥር አለ ማለት ነው። 5 ሚኒትም አለ 15 ሚኒትም ክሎዥር አለ። እኔ ይሄንን ፖዚሽን የገባሁት በ5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ ነው። ሶ ክሎዝ እንዳደረገው ቀጥታ ነው ኔክስት ካንድል ሴል ያደረኩት ማለት ነው። ሶ ፖዚሽኑ እንደዚህ ነበር የሚመስለው። ሶ ስቶፕ ሎሳችን መሆን ያለበት ሁሉ ጊዜም ቢሆን ፕሮቴክትድ የሆነ ሃይሌ ነው መሆን ያለበት። ስቶፕ ሎሳችን ሁሉ ጊዜ መሆን ያለበት ፕሮቴክትድ የሆነ ሃይሌ ነው ማለት ነው። ሶ እኔ የሚያደርኩት እንደዛ ነው። ፕሮቴክትድ የሆነ ሃይሌ ስቶፕ ሎሴን ያደረኩኝ ኢንትሪው 5 ሚኒት ቼንጅ ስቴት ኦፍ ዲሊቨሪ። ስለዚህ ሁለተኛው ትሬድ ይሄንን ይመስል ነበረ ማለት ነው። አሪፍ ሳምንት ነበረ፣ ቆንጆ ሳምንት ነበረ። በዚህ ሳምንት ቴክ ያደረኳቸው 2 ትሬዶች እነዚህን ይመስሉ ነበረ። ቪዲዮ አስተማሪ እንደነበረ እንደጠቀማችሁ ተስፋ አደርጋለሁ። ሶ የዚህ ሳምንት ቪዲዮ ይሄንን ይመስላል። በቀጣይ ሳምንት ደግሞ እንዲሁ ቴክ ያደረኳቸውን ትሬዶች ለማሳየት እሞክራለሁ ማለት ነው። ሌላም እንዲሰራላችሁ የምትፈልጉት ነገር ካለ ከዚህ ሳስረዳ ያልገባችሁ አንዳንድ ነገር ካለ ኮሜንት ጋር አሳውቁኝና ለብቻው አዲስ ቪዲዮ ሰራላችኋለሁ ማለት ነው። ሶ ቴንክ ዩ በጣም ኔክስት ዊክ እንገናኛለን።